እየወሰድኩ ነበረና ዶርም ውስጥ ምናምን ራሱ ይስቁብኝ ምናምን ነበረ። አንቺ በ16 ዓመትሽ ወንድ ታቂ ነበር ማለት ነው? በ14 ዓመት ያቅ ነበር። ግን እንዳሰድበኝ። ለምን ሰድብሻለሁ? ኦኬ አዎ ያማኔ ልጅ ነኝ። አሁን 27 ዓመትሽ ሲሞላ ምን አልሽ? ማለት አልገባኝም ብላሽ ማለት ስትረጋጊ ነው። አሁን 21 ዓመቴ 22 ዓመቴ ላይ ነው እንደዚህ አይነት ነገር ያየሁትና ለመጀመሪያ ጊዜ በጣም በቃ ያምረኝ ነበር፣ እንደዚህ ጉጉ ነበርኩ። አሁን ግን ካለፈ በኋላ ስረጋጋ ወይ 21 22 ዓመቴ ላይ ቆልቶኝ ነበረ እኮ አይነ ስውር ራሱ ዴት ለማድረግ ማማት ነበረ። አይኗ እንዲህ ያለ በአንድ በኩል ምናምን እርግጥ መናቅ ምናምን ሳይሆን ስልሽ እንዲህ ያለች ሴት ላይ ምናምን አድቫንቴጅ ለመውሰድ ምናምን ራሱ የሆነ ሰዓት የሚያምርሽ ታይም አለ። እንዴት ቆልቶኝ ነበር ምናምን ላለሁ። አሁን አንቺ የ14 ዓመት ራስሽን ስታስታውሺ ቆልቶኝ ነበር ምናምን ትያለሽ ወይስ ምንድን ነው? በጣም ያው አፈንጋጭልሽ ነው። ሀያቴ ስላሳደገች እንትን ነው እንጂ ያደግኩትና ለዛ ነው ምን ተደወለበት። ለዛ ነው በልጅነቴ ነው ሁሉም ነገር ያየሁት። 17 እሱ ስንት ዓመቱ ነበር? 16 ዓመትሽ ላይ በአንድ ዓመት ነው የሚበልጠኝ። 17 ጓደኛ ነበረን፣ ትምህርት ቤት አብረን ነበር የምንመጣው ብሏል። እኔ ለአንቺ አይደለም ለሴቶች አይደለም ጥያቄ ያለ ለወንዶች እግዚአብሔር ነው። ለምንድን ነው ብዙ ጊዜ ስራ አጥ ወንዶች ስፐርማቸው ያስረግዛል? ስራ የሌላቸው ለምንድን ነው? የምር ስራ ያለው ሰው ብዙ ሰው እኮ አያስረግዝም። ስራ የሌላችሁ እንዴት እናንተ ስራ ሳታገኙ ስፐርማችሁ ወዲያው ስራ የሚያገኘው እንዴት ነው ብትነግሩን። ሞክረዋ። አይ እኔ አልሞክርም፣ ግን ደስ ይላል የምር ማለት ልጅ በልጅነት ደስ ይላል በጣም በጣም። ልጅሽ ግን ደስ ብሏታል? ልጄ ደስ ብሎታል ከእኔ በመወለድ። ወንድ ነው? ወንድ ነው? እርግጠኛ ነሽ? ያ ዮናታን ይባላል። ብዙ ቾይዝ ብታስቀምጭ የለ ከሌላ ቤተሰብ አይወለድም? እሱ የሚያምሳለ ያ ሰዎች ስንባል ራስ ወዳድ ነን እና አይ ኖ እናት ናት። ምንጊዜም እናት ለልጇ በጣም በጣም ለየት ያለ ቦታ ነው ያላት። ልጇም ለእናትየው ለየት ያለ ቦታ ነው ያላት። ግን ሁሌ የራሳችንን ላይፍ ነው የምናየው። አንቺ አሁን በ16 ዓመትሽ መውለድሽን ነው የምታየው። የልጁን ላይፍ ግን አታስቢውም። የልጁን ላይፍ ለማስተካከል እኮ ነው። የሆነ አባባል አለ። ይህ አባባል ምን ይላል? ቢካም ፓረንትስ ዌን ዩ አር ሬዲ ናት ዌን ዩ አር ሆርኒ ይላል። አማርኛው ገባሽ? ዝግጁ ሳትሆን ወላጅ የምትሆኑት ስታስቡበት ይሁን እንጂ ሳታስበው የሚሆን ነገር እኮ ፍሬው ያማረ ሊሆን ይችላል። ወላጅ የምትሆኑት ወላጅነት መሆን ስታስቡ ስትሆኝ ስትፈልጊ ነው እንጂ ሆርኒ ስትሆኑ አይደለም። ማለት ወይ ቁልትልት ባረጋችሁ ሰዓት ወላጅ አትሁኑ ይላል። ምን መሰለሽ፣ ልጅ ተወለደ ያድጋል፣ ችግር የለውም። አንቺ አሁን አረብ ሀገር ምናምን ሄደሽ ለፍተሽም ታሳድጊዋለሽ። ገብቶሻል? ልጁ ገንዘብ ብቻ አይደለም የሚያስፈልገው። አንድ ልጅ እናት ያስፈልገዋል፣ አባት ያስፈልገዋል፣ አያቶች ያስፈልጉታል። ከቤተሰብ ጋር በፍቅር በደስታ ነው ማደግ ያለበት። ስለዚህ የሆነ ትልቅ ሰክሰስ ላይ እንዴት ልበልሽ፣ ልጅሽን ማሳደግሽ አንቺን ሰክሰስፉል ሊያስብልሽ ይችላል፣ ግን የሆነ ቤስት ኦፕሽን አይደለም። አልጸጸትበትም፣ ደስተኛ ነኝ። ምክንያቱም አንቺ ነሻ። ልጁስ የምትሰጠው ፍቅር ተርቀህ ቢሆን እኮ አሁን ባለው ቴክኖሎጂ ኤኒ ታይም አገኘዋለሁ። ግዴታ አጠገቡ መሆን የለ። አጠገቡ ከማስረበው እየሰራው እንደዚህ አንተን እንደማይክ እያየሁት ባወራው ኢትስ ኖርማል። አሁን እኮ እየሰማሽኝ አይደለም። አንቺ ያለሽን ነገር እየሰጠሽው ነው። ጥፋተኛ ነሽ እያልኩሽ አይደለም። ያለሽን ነገር በሙሉ ሰተሽው ልጅሽ እያደገ ነው።
አንቺ ያላገኘሽውን ነገር እያገኘ እያደገ ነው። ልጅ ግን እንደ ልጅነቱ ከእናትና ከአባቱ ጋር ማደግ ነው ያለበት። ገብቶሻል? አንቺ አሁን የተናደድኩብሽ ምንም እስክትይ ድረስ አልተናደድኩም ነበረ። አንተም ውለድ ስትይኝ ነው። እሺ እኔ አሁን ያደግኩት ከአያቴ ጋር ነው። እናትና አባቴ ኖረው ከአያቴ ጋር ያደግኩት፣ ግን ከእናትና ከአባቴ የበለጠ ፍቅር የሰጠች አያቴ ናት። ልክ አይደለም እኮ ከአያትሽ ጋር ማደግሽ ነው ያስረገዘሽ እኮ። ቢሆንም ሰው ሀፒ እኮ እያልኩሽ ያለሁት አንቺ ኖረሽበታል። እኔን ሰዎችን ይሄ ቤስት ኦፕሽን አይደለም ለላይፍ። በዚህ ለወንዶች ናቲንግ ማለትም ኤኒ ታይም መውለድ ይችላሉ። አሁን አንተ እቅድ አውጥተህ ልትወልድ ትችላለህ፣ ግን ማንም በእቅዱ ቢኖር ሰው የለም። እኔም እቅዴ ልጅ ሆኜ ተምሬ እንደ ጓደኞቼ ተመርቄ ምናምን፣ ማንኛውም ሰው እኮ ፊቸር ያስባል። ግን ከሆነ በኋላ እየነገርኩሽ ያለውን ነገር እኮ አልሰማሽኝም እኮ። ሰማሁህ እኮ። በየትኛውም ታይም መውለድ መቻል አይደለም የኔ እሱ አይደለም ቁም ነገሩ። የሚወለደው ልጅ ደስ ብሎት ያድጋል ወይ? ተመቻችቶለት ያድጋል ወይ? ትምህርት ቤት ሲሄድ እናትና አባት ሁሉም ሰው ከውጭ ልጆች ሁሉም እናትና አባቶቻቸው ወጥተው የተቀበሏቸው የኔ ልጅ በሞግዚት ወይ ደግሞ በሆነ ነገር የሚወሰድ ከሆነ ኦር ደግሞ ማንም ሳይኖረው ምን ታውቂያለሽ አንቺ አሁን ውጭ ሀገር ኖረሽ ዝምታ እንዴት ነው? ያደረ መኮረን እየተደረገለት እየሄደ ቢሆንስ? ምትልኪው ብር እየተበላሽ ቢሆንስ? አታውቂውም። ልጅሽ በምን አይነት ፌዝ ላይ እያለፈ እንደሆነ አታውቂውም። ቤስት ኦፕሽን የሚባለው አንድ ልጅ ከእናትና ከአባቱ ጋር ሲያድግ ነው። ስለዚህ አትምከሪ፣ ያንቺ ሆኗል። ገብቶሻላ? ሰዎችን ግን ውለድ ምናምን ብለሽ አትምከሪ። እኔ አሁን በዛ ነው እንትን ያልኩት፣ አንተም ውለድ ስላልሽኝ ነው። ገብቶሻላ? ልጅ ማደግ ያለበት ከእናትና ከአባቱ ጋር ነው። ልክ ነው። ያንቺ ደግሞ እርግጠኛ ነኝ በ16 ዓመትሽ ወልዳለሁ ብለሽ አስበሽበት አይደለም የወለድሽው የሆነ ነው። ስለዚህ ሰዎች ደግሞ እኔ በጣም የሚያናደኝ ላይፋችሁ ነው፣ ግን ተሳስቶ ሲወለድ ያናደኛል። ተሳስቶ ሲወለድ ያናድሃል፣ ግን አንዳንድ ተሳስቶ የሚያደርጉት ነገርን ስታይ እሱ ነው የሚያናደው። መውለዱ አያናድም። የምር በብዙ ጓደኞቼ ስላየሁት ነው። ከተሳሳቱ በኋላ ከተፈጠረ በኋላ ያንን ነገር ማጥፋት ነው የሚሻለው። በጸጋ ተቀብሎ መጋፈጥ ነው የሚሻለው። በጸጋ ተቀብለሽ ተጋፈትሽ፣ አደነኩሽ እኮ። አንቺ ኮምፒቲሽንሽ አሁን ከራስሽ ጋር ነው። ልጅሽን እያሳደግሽ ያለሽበት ሁኔታ በጣም አሪፍ ነው። ጎበዝ ነሽ፣ ጠንካራ ነሽ። ለልጅሽ ስትይ መስዋዕትነት እየከፈልሽ ነው። የአንቺ ላይፍ አልፏል። ሌላ ሰው ግን አንቺን አርአያ ማድረግ የለበትም ነው የኔ አስተሳሰብ። ገብቶሻል? ልጅ ስለፈለግን ብቻ ወደዚህ ምድር የምናመጣቸው ነገሮች መሆን የለባቸው። ልጆችን ማኖር ስንችል ነው መምጣት ያለባቸው። ገብቶሻል? ዛት ሚንስ ማኖር ካልቻልክ አትወልድም ማለት ነው። ለምን ወልዳለሁ? እኔ እስካሁን ለምን አልወልድም ነበር? እኔ 28 ዓመቴ ነው፣ አልወለድኩም እስካሁን። ልውለድ ብል ድሮ ወልድ ነበር እኮ። ማስረገዝ ሳንችል ቀርተን አይደለም እኮ። ግን ልጄም ማላኖረው ከሆነ ለምንድን ነው የምወልደው? እኔ በልጅነት ያሳለፍኩበት ታይም አለ። በጣም የሰው ልጅ ብስኩት እየተገዛለት እኔ የማይገዛልኝ ታይም ነበር። ይረብሸኛል። የ2 ብር ብስኩት ማለት ነው። ለማ በወለድ 2 ብር ነው። ለስላሳኛ ስናድግ ጆሊ ጁስ 1 ብር ከ10 ሳንቲም ነው። ልጄ ለምን እንደዚህ አይነት ስሜት እየተሰማው አሳድገዋለሁ? ሙልት ስለቻልኩ በድሉ ያድጋል እኮ የሚባል ነገር የለም እኮ። ማንም እኮ ወዶ አይደለም እኮ ሲጋራ ውስጥ ሱስ ውስጥ የገባው። እኛ እግዚአብሔር ረድቶን ደግፎን እዚህ ቆሜ ላይቭ ላይ እንዲሰወራ አየሽኝ እንጂ እንዲያምሮብኝ እችል ነበር እኮ። ማንኛውም በልጅነቱ ብዙ ትራውማ እንዳሳለፈ ሰው ጫቴን ይዤ ምናምን ገረባዬን ይዤ እየቃምኩ አንዳንድ ብር አምጡ ምናምን እያልኩ እዚህ ላይቭ ላይ ሲጃራዬን እየጠጣሁ ምናምን ማደግ እኮ አቅቶኝ አይደለም ወይ። እናቴ ጉሊት እየሸጠች ምናምን ከእሷ ጋር ተሸክሜ ምናምን እንዲህ ያንን ለልጄ ስለማልፈልገው ነው። ልጄ ለምን ይሳቀቃል? ልጄ ለምን እየተደበደበ ምናምን መንግስት ትምህርት ቤት እየተቀጠቀጠ በአጥር እየዘለለ ለምን ይኖራል? ቤስት ኦፖርቹኒቲ እሱ የሚያገኝበትን አማራጭ ፈልጌ እንደዛ እንዲሆን አደርጋለሁ እንጂ ሳልፈልግ ለምን ወልደዋለሁ? ማንም ሰው እኮ አይጠላም። እኔ አሁን ነገ ሄጄ በወልደው
ድሃም ብሆን ልጄ ሲወለድ ሙሉ ህይወቴን ይቀይራል ብዬ አስባለሁ። በጣም እንደምወደው እርግጠኛ ነኝ። ከማንም በላይ ነፍሴ እንደምሰጠው አውቃለሁ ለልጄ። ብዙ አባቶችም እንደዛ ናቸው። ግን ለምንድን ነው ልጄን በእንደዚህ አይነት ኮንዲሽን ወደ ምድር ማመጣው? ባላመጣውስ? እንዲህ ቆለጤ ላይ ይዤ ብዞረውስ አይሻልም? ራስሽን ነው የምትጎጂው። ልጅ መጥፎ ነው። ልጅ ውሻ ያደርጋል ሰውን። አትውለዱ ሳይሆን ለልጃችሁ ጥሩ አባትና ጥሩ እናት መሆን ስትችሉ ውለዱ። ለልጁ ሲል ብዙ ሰው ሲለምን አይቻቃለሁ። ለራሱ ሳይሆን ለልጁ ሲል ብዙ ሰው ሲያለቅስ አይቻለሁ። ለራሱ ማያለቅሰው። ስለዚህ ብዙ ነን። ኢትዮጵያ 100 ሚሊዮን ሰው አለ ለብዛት ከሆነ። ለመውለድ ከሆነ ግን በትክክል ማደግ ነው ያለበት። ካልተቻለ አትውለዱ። ካልቻላችሁ ይሄም ምልሽ በጣም ሀብታም በሆነ ራሱ በጣም የምትወደኝ ሴት ከሌለሽ በስተቀር መወልድ አይመስለኝም። የምትወድቅ እንጂ የምትወዳት አይደለም። መወዳትም ስልሽ ልጅ ከእናትና ከአባቱ ጋር ነው ማደግ ያለበት። ወልደህ ያው ምን አባል ነው ኮሜንት ላይ ቢኒ ምናምን ሮኪ እንዲህ አይደለም የሚጻፈው ሮሲ ብላ የሚጻፈው። በመጀመሪያ ልጅህ አስበው እንዳንተ አይነት አቅ በጣም አይምሮ ይጸጸታል እኮ ከልጅ ጋር አሁን አንተ ማራ ውዳ እያልክ እየተላላክ አባቴ መሰረተ ትምህርት አልተማረም ብሎ ልጅ ያዝናል። ስለዚህ መጀመሪያ ተምረህ ነው መውለድ ያለብህ። ሮኪ ሲጻፍ ROCKY ነው። ሮሲ ብለህ ጽፈህ ይናደዳል ልጅ። አሁን እንደዚህ አይነትም አለ። አሁን ወልደህ ያው ምናምን አይደለም ነገርኩ። ነገ ተነስቼ በወልድ እንኳን ወልጄ ቀርቶ የወንድሜ ልጅ ወይ ደግሞ የጎዳና ልጅ ባይ ለልጅ ሚራራ ልብ አለኝ። አዳፕት ላደርገው እችላለሁ። ለሱ የሚገርም ኦፖርቹኒቲ እስካመጣ ድረስ ቀን ተሌት ልሰራ እችላለሁ፣ ልለፋ እችላለሁ። ነገ የልጅ አባት ነህ ብባል ልጄን መቼም ወልጄዋለሁ እኮ ኦልሬዲ። ለሱ ስል እንጨት ፈልጣለሁ። ገብቶሻል? አንቺ አሁን አረብ ሀገር ሄደሽ እየሰጠሽው አይደል ያለሽን? እንደዛ አረብ ሀገር ድረስ ሄጄ እስከመሸከም ጎዳና እስከመለመን ድረስ ለምኜ ልጄን አሳድገዋለሁ። ግን ያ መሆን የለበትም። መሆን ያለበት ከመውለዱ በፊት መታሰብ አለበት። ልጁ ምን አይነት ነገር ላይ ነው የሚያድገው? ገብቶሻል? እንደዛ ነው። ኤኒዌይስ አሁን አንቺ ያለሽ አማራጭ አሁን አንቺ ስለወለድሽ ነው። እኔ አሁን አለኛው ይሄ አማራጮች አሉ፣ የመውለድም ያለመውለድም። አንቺ ግን ኦልሬዲ ስለወለድሽው ልጅሽን ምንም ሳይኖርሽ ለሱ ብለሽ የአረብ ሀገር ምናምን ሄደሽ በማሳደግሽ በጣም አደንቅሻለሁ። ከበሬታ አለኝ። እኔ ግን የአንቺን ላይፍ አልደግመውም ነው። ተረዳሽኛ? ክፋት ምናምን አይደለም። አዎ እሱን አሁን ከልጅ ወሬ እንውጣና እኔ ላይቭ ላይ ምን እግር ጣለሽ? ገባለሁ ሁሌ ስትገባ ስገባ ይከላል። ታይኛለሽ። አዝናናችኋለሁ። አሁን ታዝናናለህ። ሶሪ ስለ ልጅ ደግም እኔ ኮሜንት ላይ ስለማ ልጅ ወልደህ ያው የእግዚአብሔር ስጦታ ነው። እስቲ መሆን አስተሳሰብ ጥሩ ነው። ነገር ግን የልጅን ዕጣ ፈንታ አንተ አትወስንም። ልጅ የእግዚአብሔር ስጦታ ነው። መውለድ ባለብህ ሰዓት ውለድ፣ ግን ልጅን ተንከባከብ። የአህያ አስተሳሰብ ነው ይሄ። እርግጥ ልጆች የእግዚአብሔር ስጦታ ናቸው፣ ግን አሁን መውለድ አለብኝ ብዬ ስላሰብኩ ብቻ አልወልድም። በቃ ከኔ አስተሳሰብ ጋር ማትሄዱ ሰዎች አትጻፉ። እሺ የኔ እናት ስለገባሽ አመሰግናለሁ። ስለተዋወቅን ደስ ብሎኛል። መልካም ስራ ይሆንልሽ። አመሰግናለሁ። እሺ ነገርኳችሁ። በጣም አህያ ሰው ካልሆነ በስተቀር ልጅ ወልዶ ማይወድ ሰው የለም። ልጁን በጣም ብዙ ሰው ይወዳል። ለልጁ ሲል ብዙ መስዋዕትነትን ይቀበላል። ችግሩ ግን አስባችሁ መውለዱ ጋር ነው። እሺ ምን ላረግ ነበር? ምን ርዕስ ላይ ነበረን? እንዲህ ከአሜሪካ ባንዴ ወተን ዱባይ ገባን እኮ። ከዱባይ ደግሞ አዝሎ ቴንክ የሆነ ሰውዬ አዝሎ ማንኛውንም ስራ ሰራለሁ የሚል አይቼዋለሁ። እሱ ነው ምንድን ነበረ? እድሜ ይሄዳል። በቃ እኔ ራስ ወዳድ ሆኜ ልሙት።
ልጅ ይዘጋብሻል። ላይቭሽን ፐርማነንትሊ ብሎክድ ነው የምትደረጊው። እኔ እኮ ብዙ ቪወርም ስለሌለኝ ምንም አይመስለኝም ብዬ ነበር። አንተ ከገባህ ግን ችግር የለውም እንዳልዘጋ። ሂጂ እናቴ። እና እያወራን ነበረ። ልንገርህ አንዴ ላስተካክልሽ። ምን የቲክቶክ ፖሊሲዎች ከብዙ ቪወር ጋር አይገናኝም። እኔ እኮ ብዙ ሰው እንትን ስለ ኖ ጋብርኤል አስታ ሂጂ ዞር በይ እንትን ስለሌለ ምንም ለውጥ የለውም ብዬ ነው። አይ አውቶማቲካሊ ነው እንትን የሚያደርግሽ እኮ እንጂ ምንም እንትን አይደለም። አሁን ዋርኒንግ ምናምን አይደለም። ዜሮ ምናምን ሰው እያየሽ ዜሮ ሰው ነው የሚያይ ማንም አያየኝም ብለሽ መኪና እየነዳሽ ብትገቢ ባና ያደርግሻል። እንደዛ እኮ ዘግቶብኝ እኮ ያውቃል። መሪውን እንትን ብሎ መሪው ታይቶ ዘግቶብኝ ያውቃል። አዎ ልጅም አሁን እንደዛ ሲያይ እንደዛ ነው እሺ የሚያደርገው እንጂ ብዙ ሰው አየው አላየው አይደለም። እሺ እያወራሽ ነበር። ቀጥ ጠይቄ ጥያቄ አለ። ለምን አንቺ አሁን እያወራሽ ነበር? እንትን እኮ ነው አሳው ነው። በሁለት ነው ደሞዛችን የሚገባው። የኔ በአራት እንዴ? አንተ በሁለት ነው እንዴ? አዎ እንዴ? እንዴት ሆኖ ሃው እንዴ? ሃው አንተ ራሱ ሃው ሁለት ነው የኛ አይደለም። ያኔ ሜቢ